ሰላም ቤተሰብ እንዴት አደራችሁ? ሰላም አደራችሁ? ሁሉማ ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። ቤተሰብ ዛሬ ቀለል ያለ መንዲ አሰራር መንዲ ሩዝ አሰራር አሳያችኋለሁ። እዚህ ጋር ሽንኩርቱን እንደዚህ እያቁላለሁ ነው። ቀላል ነው፣ በቃ በጣም ቀላል የሚባል ነው። እዚህ ጋር ደግሞ ዶሮ እንደዚህ አድርጌያለሁ። ትንሽ ጠበስ ጠበስ አደርጋለሁ። ዶሮውን ሁለት ቦታ ነው ስንጥቅ አድርጌ ያጠብኩት ይታያል። እዛ ነጭ ሽንኩርትና ዝንጅብል አንድ ማንኪያ ያደርግበታለሁ ማለት ነው። ትንሽ ጨመር ይታያል። እና በጣም ቀላል የሚባለው ነው የሚሰራው። ሰዓት ስለሌለኝ እንደዚህ አድርጋችሁ ለአምስት ደቂቃ ከደን እናደርገዋለን። እዚህ ጋር ደግሞ ደረቅ ቅመማቶች አሉን። ግርፋ፣ ቀረፋ ማለት ነው። ካሙን አለ፣ ሄል አለ፣ ቅርንፉድ አለ፣ ይሄ ወረቀርጋር አለ። እናደርገዋለን ማለት ነው። ታያችሁ እንትን ቆዳው እንትን እንዳይልብን አንገለብጠውም። በቆዳው አይደረግም። ቆዳው እንዳይቀደድብን ማለት ነው። እንደዚህ ካረግን በኋላ በዚህ ትንሽ ከተቁላላ ውሃችንን እንከልሳለን። ቤተሰብ እንደዚህ ካቁላላን በኋላ ውሃችንን እንከልሳለን ማለት ነው። ሰው ለራፍች የሚሆን ትራፍቱ ነበር የሚሰራቶች እዛ እንደዚህ አድርገን እስከሚፈላ ድረስ ደግሞ ይሄ ዶሮችን እስከሚበስል ማባያ እንሰራለን። ዳቁስ አያችሁት? ይሄ ፍላ ይብሳል። ቅድና አድርገን ዳቁሳችን እንሰራለን። ደግሞ እዚህ ጋር ደግሞ ለዳቁስ የሚሆን ቲማቲሞች አሉ። እነዚህ ከትፍና በማሽን ፈጭቼ ነው የምሰራው። ከትፈን አብረን እንመለስ። ቲማቲማችን እንደዚህ ተከትፏል። አሁን ይፈጫል። በማሽን እንፈጫለን አብረን። የትም እንዳትሄዱ፣ አብራችሁን ሁኑ። ምሳ ዛሬ አብረን ነው፣ እኔ ጋር ነን። እንሰራለን፣ እንበላለን። ውዶቼ፣ ቤተሰቦቼ፣ ውዶቼ የዚህ ጋር ምን አድርጌያለሁ መሰላችሁ? ነጭ ሽንኩርት እና ፍልፍል ቃሪያ አድርጌያለሁኝ። ማለት እንደ ሰዎቻችሁ እንደሚወዱ። እኔ ጋር ማለት ስፓይሲ የሚያቃጥል ነገር ስለሚወዱ ነው የማደርገው። እናንተ ቀንሳችሁ ማድረግ ትችላላችሁ እንደ ፍላጎታችሁ። እዚህ ጋር ደቁሳችን ተፈጨ ተጣደ ትላላችሁ። ታያችኋል። እዚህ ጋር ምን ይገባበታል መሰላችሁ? ካሙን፣ ፍልፍል አስዋድ፣ ፍልፍል ፋብሪካ እናስገባለን ማለት ነው። እና ትክትክ ይላል። አብረን እንቆይ፣ አትሂዱ የትም። በነገራችን ላይ ምን አለ መሰላችሁ? ዶሮአችንም እየበሰለ ነው። ይሄው ታያችኋል። እየበሰለ ነው። የትም እንዳትሄዱ፣ አብራችሁን ቆዩ። በነገራችን ላይ ከኢትዮጵያ የምትመጡ አዲስ መሆናችሁ እዚህም የነበራችሁ ልጅ ከመያዝ እኔ ይቅርታ አድርጉልኝና 24 ሰዓት ምግብ ብሰራ ይሻለኛል። ልጅ ከመያዝ ጽዳት ብሰራ ይሻለኛል። ከጽዳትም ደግሞ ለምን ምግብ መስራት አለብኝ። ምግብ እኔ በጣም ምግብ መስራት እወዳለሁ። ምክንያቱም ምግብ ካለ አይርባችሁም። ምግብ የምትሰሩ ከሆነ ያመጣሉ ምግብ። ብዙ ልጆች አረብ ሀገር ምግብ የሚርባቸው ምግብ ስለማይሰሩ ከውጭ ነው የሚጠለበው። ከውጭ የሚጠለበው ደግሞ ብዙም ይሄን ያክል ጥራትም የለውም። እንደገና ደግሞ ያኔ እንትን አይልም እንጂ ብቻ አላውቅም፣ እንትን አይልላችሁም፣ አንጀታችሁም ጠብ አይልም። ግን ምግብ የምትሰሩ ከሆነ አቅራጥቢ ምግብ ያመጡላችኋል። እንትን ትላላችሁ ማለት ነው፣ ትሰራላችሁ፣ ትበላላችሁ። ስለዚህ ምግብ ስሩ፣ ልመዱ ላለሁ እኔ። የትም እንዳትሄዱ፣ አብራችሁን ቆዩ። ምሳ አብረን ዛሬ ቤተሰብ። ደቁሳችን በዚህ መልኩ አልቆል ተሰርቶ ይታያችኋል። ዋው ሆኗል። ማሻአላ ተባረከላ ትላላችሁ።
አለቀ። አሁን የቀረን ሩዛችን ነው። ዶሯችን ይብሰልና እንጨርሳለን። የትም እንዳትሄዱ፣ አብራችሁን ቆዩ። እዚህ ጋር ደግሞ ካሮት በሽረናል ወይም ፈቅፍቀናል። በአረበኛ ነው በነገራችን ላይ በሽረናል። በአማርኛ ፈቅፍቀና አዘጋጅተናል። ለሩዛችን ማቁላያ ማለት ነው። እናቁላላለን፣ እንጠብሳለን፣ እንከልሳለን። ይሰራራል ትላላችሁ። እዚህ ላይ ቅመም የምንጨምረው ከሙን ነው፣ ከሙን ብቻ እና እንደዛ ነው ውዶችዬ። እርስ በርሳችን እስኪ እንበረታታ፣ እርስ በርሳችን እንደግ። እኛ የበረቱትን ወይም ያደጉትን እነሱን ከምናበረታታ እኛ እርስ በርሳችን የማዳም ቅመሞች አንዱ ለአንዱ እየተጋገዘ ብንሰራ አሪፍ ነው እላለሁ ውዶቼ። በርቱልኝ፣ እንበርታ። አልጨረስንም፣ እስከ መጨረሻው አብረን ቆየት እንዳትሄዱ ውዶቼ ማሮቼ። ዶሯችን እንደዚህ በስሎ ከወጣ በኋላ እንደዚህ ለሆነ እንቀባና ለሆናችን እንደዚህ ቅብት አድርገን ፍሬም ውስጥ እንከታለን ማለት ነው። በስሏል። አሁን በደንብ ነው የበሰለው ዶሮ። ታያችኋል እግሩ እንደዚህ ካደረግን በኋላ ፍሬም ውስጥ እንከታለን ማለት ነው ለ20 ደቂቃ ምናምን ውዶችዬ። ከዛ አሁን ጀዘራችንን እና ሽንኩርታችንን ካጠለን በኋላ የሚስማሩ ምናምን ሄሉን ካወጣን በኋላ ጀዘራችን እንደዚህ እናቁላላለን ለሩዛችን ማለት ነው። ካሮታችን እንደዚህ እናቁላላና ብስል ካለልን በኋላ ውሃችንን ከልተን ሩዛችንን እንቀቅላለን ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። የትም እንዳትሄዱ አብራችሁን ቆዩ ቤተሰብ። ሩዛችንን ጨምረናል። አያችሁታል? ጨምረናል። ከለሩ እንዴት አባቱ እንደሚያምር አያችሁት? አሁን ክድ በራሱ መረቅ ማለት ነው። ምንም ቀላል፣ በጣም ቀላል አሰራር ነው። እስኪ ሲበስል እናያለን። ሩዛችን እስከሚመስል እቃችንን እናጥባለን። ሰራንበት እቃችን እያጠብን ሩዛችን ይበስላል ማለት ነው። ዶሯችንን ፍሬ ማስገብተናል። አብራችሁን ቆዩ ቤተሰብ። ዶሯችን እንደዚህ ተጠብሶ ወጥቷል። አያችሁት? አሁን ሩዛችን ይብሰልና ሩዛችን ላይ ከላይ እናደርጋለን። አያምርም? እንዴት ነው? ሀሳብ አስተያየታችሁን እንድትሰጡ እሺ ቤተሰብ። ሩዛችን በዚህ መልኩ እየበሰለ ነው። ታያችኋል? ይኸውና ይህን ይመስላል። እስኪ ቤተሰብ አንድ ላይ አድርገን እንደዚህ ከደን እናደርገዋለን ውዶቼ። እዚህ ጋር ደግሞ ምሳው አለቀ፣ ሆነ ተከናወነ ትላላችሁ። እዚህ ጋር ደግሞ የእንጀራ ዱቄት እናምሳለን። እንጀራ እንጋግራለን ነገ ማለት ነው። ስለዚህ እንዴት ነው የምታምሱት፣ እንዴት ነው የምትሰሩት ለምትሉ በዚሁ ቀጥዬ ላሳያችሁ ብዬ ነው ቤተሰብ። ይህን ይመስላል፣ ይታመሳል ማለት ነው። እስከ መጨረሻው አብራችሁን ቆዩ። እናምሳለን ዱቄታችንን። ምሳው አልቋል። እንደዚህ ነው በቃ ቡኒ እስከሚሆን ድረስ እናምሳለን ማለት ነው። እና እንዴት ናችሁ እናንተ? እየበረታችሁ ነው ወይ? ስራ እንዴት ይዟችኋል? የማዳም ስራ፣ የቤተሰብ ናፍቆት እንዴት እያደረጋችሁ ነው? እና እንደዚህ እያደረጋችሁ እኛ በነገራችን ላይ በሳምንት ውስጥ ነው እንጀራ የማንበላበት ቀን የለም። እንጀራ እየጋገርን እንበላለን። እንደዚህ እናምሳለን። እርሾ በጥበጠን አሳድረን ከዛ የተበጠበጠውን እርሾ ማታ ከበጠበጥ ነው። ለምሳሌ ወይ ጠዋት በጥብጬ እስከ ማታ ይቆያል። ማታ ከበጠበጥኩት ደግሞ ጠዋት አብቼ ማታ ጋግራለሁ ማለት ነው። ቢያንስ 12 ሰዓት እርሾ ተበጥብጦ መቀመጥ አለበት እና ከዛ ስጋግር እርሾ አስቀራለሁ። እርሾ አስቀርና እንትን እላለሁ ማለት ነው። እርሾ እያስቀረው ለዛ ነው የማቦካው። እና በጣም የኢትዮጵያ እንጀራ በሉት ጣዕሙ በጣም ምርጥ ነው። እና እንደዚህ ነው የሚታመሰው። ብረት ድስት ላይ አድርጋችሁ እንደዚህ ሊያርጋችሁ ምስ ታረጉትና ቡኒ ሲሆን
በቃ ራሱ እንደዚህ ስታምሱ ያስታውቃችኋል። ሽታው ሲወጣ ቆሎ ሲቆላ እንዴት ነው? እንደዛ በሉት እና እየጋገራችሁ እየሰራችሁ ሁሉ ወዳችኋለሁ ማሮቼ። አበረታቱኝ። ላይክ ሰብስክራይብ አድርጉኝ። አብረን እንደግ። እያበረታታችሁኝ እላችኋለሁ። ባይ ባይ።